አረ እንኳን መድኃኒዓለም ስለትሽን ሰማ። በእናትሽ የላክሽው 10,000 ብር እኔ ነገው በጠዋት አስገባልሻለሁ። እሺ በቃ ሰላም ሁኚልኝ። ቻው ቻው። አስገባውልሽ እንዴ? አቤት የመድኃኒዓለም ስራ በቸገረኝ ሰዓት። በእናት ሰለሞን፣ እኔ ያሰብኩትን እያሰብክ እንደውም ብቻ አታጋን። ዝም ብለህ ምንድን ነው ያሰብኩት? ካወቅሽ ያሰብከውንማ ከፊት አይቻቃ። የስለት ብር ልቀረጥፍ ነው? ረፋ አንተ። እኔ የስለት ብር ከገባልኝ 100 ብር ተስዬ ነበር አስገባለሁ ብዬ ደረሰልኝ። እንደው ምልል ብላ አመስግንልኝ በእናትህ። ኧረ አንተ በጦር እንዳሉ ጋር እልልታ እንደማልወድ ታውቃለህ ለራሴ ግን ሰው አትሆንም ሰለሞን። ኧረ አበድኩ፣ ነደድኩ፣ አበድኩ በእናትህ። እሺ ብሶት ምን ሆንክ? አንዱ ነኛ ጠንቋይ ቤት ስንቱን በሀብት ጎዳና ያንፈላሰሰ ስንቱን ያፈለው ወገብ አገደውን ብሎ ቆምቶ የጣለ በአንድ ሴት ተራ ሰላቢ መታወቅ ነበረበት። አንተስ ድሮ እንደሷ ጀማሪ ሰላቢ አልነበርክም ወይስ እጄን እኔ ሁሉንም ካልከተትኩ የምትለው ምንድን ነው? ቆይ አንተ እኔ ሲጀመር ከዚህ በኋላ ማስታወቂያ የሚባል አላሰራም። እንደው ታያለህ። እስከ ዛሬ ያጠፋሁትን ጥፋቴን አይተህ በዚህ ልትቀጣኝ ነው? ቦስ ዛሬ አሳፍራለሁ። ኧረ ቦስ ፍተው እንዴ! እያለቀስ አይደል? በሱ ቦታውን እስኪ ተረደው። እኔ የሆነ ጊዜ የገዳም ማሰባሰቢያ በእኔ ቦታ ሰው ተክቶብኝ በእናትህ እርር እንዲህ ነበር የደበረኝ። እንዲሁ ነበር የደበረህ። በገዳም ስም ተጠልለ 70-30 እንካፈል ትላ። ቆይ አባቶቹ አያሳዝኑም? 30% ስቀረጥፋቸው ግን አንተ ስም አታጥፋ። እኔ ሲጀመር 70 ነው የምጠይቀው። 30 ካገኙ ምን አነሳቸው? ጭራሽ